አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁኝ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ የመጣሁላችሁ የለጌማት አሰራር ነው። እዚች ጋር 2 ኩባያ ዱቄት አለኝ። እዚህ ጋር ደግሞ እርሾ አለኝ። እዚህ ጋር ሮብ አለኝ። ይኸው እዚህ ጋር ደግሞ ካስተርድ የሚባለው አለኝ። እዚህ ጋር ደግሞ የበቆሎ ዱቄት ወይም ዞራ የሚሉት ማለት ነው እነሱ አለኝ ማለት ነው። እዚህ ጋር ትንሽ ያረኩት ሮዝ ወተር ነው። ትንሽ የውሃነት ስሜት አለው አይደለ? ሮዝ ወተር ነው ያረኩበት ዱቄቱ ላይ 2 ኩባያ ዱቄት ላይ ማለት ነው ያደረኩት። አሁን እነዚህ ላይ ደግሞ ኮርን ስታርች ወይም የበቆሎ ዱቄት አረግበታለሁኝ ማለት ነው። እዚህ ጋር 2 ማንኪያ የበቆሎ ዱቄት ጨምርበታለሁኝ። እንዲሁም ደግሞ እዚህ ጋር ካስተርድም ደግሞ እንደዚሁ በዚሁ መጠን አረግበታለሁ ማለት ነው። እንዲሁ ደግሞ ሮብ ደግሞ አጨምርበታለሁኝ ማለት ነው። ይሄው 2 ማንኪያ ሮብ ነው ያደረኩት። አደርግበታለሁ 2 ማንኪያ ሮብ ማለት ነው። እንዲሁም ደግሞ ትንሽዬ ጨው ነው ያደረኩት። ትንሽዬ ጨው አረጋለሁኝ። እንዲሁም ደግሞ ትንሽዬ እርሾ ያረኳትን እርሾ እያያችሁ ነው አይደለ? አሁን ወደ አሰራሩ እንሂድ። እዚህ ጋር ረስቼ ሳልቀርጽላችሁ ትንሽዬ ስኳር አረጋለሁ እኔ ማለት ነው። አሁን ደግሞ ወደ አቦካኩ ነው የምንሄደው። እስከ መጨረሻው ተከታተሉ። እንደዚህ አድርጌ ሽፍንሽን አድርጌ ለግማሽ ሰዓት ያህል ክፍት እስከሚል ድረስ አስቀምጠዋለሁ ማለት ነው። ይኸውላችሁ ለጌማት እዚህ ጋር ደርሷል። ይኸው